ሰላም ቤተሰብ እንዴት ናችሁ? እንኳን ወደ ጄም ዲጂታል አካዳሚ በሰላም መጣችሁ። በዛሬ ቪዲዮአችን የማሳያችሁ እንዴት ፋይላችን ወደ ዩቲዩብ መጫን እንደምንችል ለጀማሪ ልጆች አሳያችኋለሁ ማለት ነው። በመጀመሪያ ደረጃ ዩቲዩብ ላይ ቪዲዮ ለመጫን ስልካችንን ተጠቅመን ምን ያስፈልጋል? ዩቲዩብ ስቱዲዮ ወይም ዋይቲ ስቱዲዮ የምትል አፕሊኬሽን ታስፈልገናለች ማለት ነው። ይቺን አፕሊኬሽን ከዚህ ጋር እንደምታዩት ይቺ አፕሊኬሽን ከሌላችሁ ከስልካችሁ ላይ ፕላይ ስቶር ላይ በመግባት ዋይቲ ስቱዲዮ ብላችሁ ስትጽፉ ልክ ይቺንን ያመጣላችኋል ማለት ነው። ይሄንን ካመጣላችሁ ኢንስቶል ታደርጋላችሁ። ኢንስቶል ካደረጋችሁ በኋላ ቪዲዮ ለመጫን ቀጥታ የምትሄዱት የት ላይ ነው? ዋይቲ ስቱዲዮ ላይ ትገባላችሁ። እንደዛ አይነት ሲያመጣላችሁ የተለያየ ከዚህ ላይ አካውንታችሁ አለ። ለምሳሌ 2-3 አካውንት ሊኖራችሁ ይችላል። ዩቲዩብ አካውንት ሊኖራችሁ ይችላል። ለመቀየር ከፈለጋችሁ እችን በመንካት እዚህ ጋር ስዊች አካውንት የሚላል ስዊች አካውንት የሚለውን ስትነኩት የተለያዩትን በዝርዝር ያመጣላችኋል። ከምትፈልጉት ቻናላችሁ ላይ ቪዲዮአችን አፕሎድ ማድረግ ትችላላችሁ። እኔ የምፈልገው ለምሳሌ ከዚህ ጋር ነው። ይሄንን ከነካው በኋላ ቀጥታ ቪዲዮአችን ለመጫን ይችን ፕላስ ምልክቷን እንነካለን። ፕላስ ምልክቷን ስንገባ ያስመርጠናል ማለት ነው። ሌሎችን የምንፈልጋቸውን ፋይሎች ከአሁን በፊት እዚህ ጋር የቀረጽናቸውን ወይም ኤዲት ያደረግናቸውን ቪዲዮዎች አሉ። መጨረሻ ላይ የሰራነው ቪዲዮ ከዚህ ጋር ነው የሚመጣው። ኤዲት አድርገነው ከሆነም ወይም ቀርጸን ከሆነ መጨረሻ ላይ የሰራነው በግራ በኩል ከላይ ነው የምናገኘው ማለት ነው። ስለዚህ ለምሳሌ መጨረሻ ላይ እኔ ኤዲት ያደረኩት ይሄንኛውን ነው የሚያሳየኝ። ይሄንን እነካለሁ። ይሄን ከነካ በኋላ ደን እላለሁ ከታች ላይ የምታዩት። ኦኬ ከዚህ በኋላ እዚህ ጋር ታይትል የሚል አለ። እቺን ጋር ታይትል እንሰጣታለን። የምንፈልገውን ጽሁፍ መጻፍ እንችላለን። ይዘት ርዕሱን እዚህ ላይ ማውጣት አለብን ማለት ነው። ለምሳሌ ቪዲዮ እንዴት ልጫን ቪዲዮ እንዴት ልጫን ብዬ ጻፍኩኝ ታይትሉን። ልክ በዚህ መንገድ ታይትል መስጠት እችላለሁ ማለት ነው። ቪዚቢሊቲ ላይ ይሄድና እኔ ምን አድርጌዋለሁ? አንሊስትድ እዛ ፐብሊክ አለ። የመጀመሪያው መሀለኛው አንሊስትድ ነው። ከዛ ፕራይቬት ነው። እነዚህ ሶስቶችን መለየት አለባቸው። ፐብሊክ ማለት የመጀመሪያው ፐብሊክ ላይ እዚህ ላይ አድርጋችሁ ይሄንን ብትነክታችሁ ሴቭ ብላችሁ ብትወጡ ፐብሊክ ቀጥታ ለሁሉም ሰው እንዲደርስ ይሆናል። የሁሉም ሰው ማለት ማንኛውም ሰው ዩቲዩብ ላይ አክሰስ ማግኘት ይችላል የእናንተን ቪዲዮ ማለት ነው። አንሊስትድ እዚህ ላይ ካደረጋችሁ ግን አንሊስት ማለት እናንተ ሊንኩን ካላካችሁለት ያ ሰው በየትም ማየት አይችልም ማለት ነው። ምክንያቱም አልተለቀቀም። ፐብሊክ ሲሆን ነው ሁሉም ሰው ማየት የሚችለው። ከዛ ይሄኛው ደግሞ ፕራይቬት ነው። ፕራይቬት ማለት ከእናንተ ውጭ አክሰስ ማድረግ የሚችል ሰው የለም ማለት ነው። በዛ ቪዲዮ ኢቭን በቃ ሊንኩን እንኳን ብትልኩለት አያስገባም ማለት ነው። ስለዚህ ፕራይቬት ካደረጋችሁት ማንም ሰው የእናንተን ቪዲዮ ማየት አይችልም። ይሄ ለምን ይጠቅማል ካላችሁ ፕራይቬት ካደረጋችሁት ተሳስታችሁ ኤዲት ያላረጋችሁትን ቪዲዮ ብትለቁ ፕራይቬት ማድረግ ትችላላችሁ። ፕራይቬት ማለት ከእናንተ ውጭ ማየት የሚችል ሰው የለም ማለት ነው። ስለዚህ ፕራይቬት የምታደርጉበት መንገድ ጥቅሙ ይሄ ነው። አንሊስትድ ላይ ደግሞ ስታደርጉት ቪዲዮ አፕሎድ አድርጋችሁ ጭናችሁ ቆይታችሁ ለምሳሌ ጊዜ እኔ አሁን የሚፈጠርብኝ ነገር ምንድነው? ምሽት ላይ ኢንተርኔት ያስቸግረኛል 10 ሰዓት አካባቢ ማለት ነው። ስለዚህ 10 ሰዓት አካባቢ የሚያስቸግረኝ ከሆነ አፕሎድ አድርጌ ጨርስና ቪዲዮውን እንዳይታይ ግን ከዚህ ጋር አንሊስትድ አድርገዋለሁ ማለት ነው። አንሊስትድ አድርጌ መጨረሻ ላይ ሰዓቱ እንደደረሰ ሁሌ የምለቅበት ቪዲዮ 10 ሰዓት ከሆነ የምለቀው በዛ ሰዓት ላይ ፐብሊክ ላይ ገባና ሴቲንግ ላይ ለምሳሌ እንደዛ አድርጌ ልወጣ ነው። አንሊስትድ የምትለው ይቺ ምልክት አለች። ይቺ ምልክት አንሊስትድ እንደሆነ ነው ቪዲዮ የሚያሳየው ማለት ነው። ይሄን ቪዲዮ ያው አፕሎድ የሾርት ቪዲዮ ነው የሆነው። አፕሎድ ብየዋለሁ። አንሊስት ወይም ደግሞ ፕራይቬት የነበረውን ቪዲዮ እንዳጠቃላይ ኤዲት ለማድረግ ፐብሊክም ሆኖ ከሆነ ፕራይቬት ማድረግ ብንፈልግ ቀጥታ ይችንን ከዚህ ጋር 3 ነጥብ አለች ከላይ ከቪዲዮ 3 ነጥብ አለች ማለት ነው። ይችን ነጥብ ስትነኳት ኤዲት የሚል ይመጣላችኋል። ይችን ኤዲት የምትለዋን ነክታችሁ ገብታችሁ ማስተካከል የምትፈልጉትን ታይትልም ሊሆን ይችላል፣ ቪዚቢሊቲውንም ሊሆን ይችላል። ቪዚቢሊቲ እዚህ ላይ እንደምታዩት ነው። አልጨረሰም ገና ፔንዲንግ ነው የሚለው።
እዚህ ላይ ገብታችሁ ማስተካከል ትችላላችሁ ማለት ነው። ለምሳሌ ፐብሊክ ከሆነ አንሊስትድ ማድረግ ከፈለጋችሁ፣ ፕራይቬት ማድረግ ከፈለጋችሁ እንደ አጠቃላይ ጥቅማቸውን የነዚህን መለየት አለባችሁ። ፐብሊክ ማለት እንዲታይ ነው ቀጥታ ለሁሉም ሰው። አንሊስትድ ማለት ደግሞ እናንተ መልቀቅ ፈልጋችኋል ግን አንሊስት አድርጋችሁ መቆየት ይዛችሁ መቆየት ማለት ነው። ልክ ሰዓታችሁ እንደደረሰ ገብታችሁ ፐብሊክ ታደርጉታላችሁ። ቪዲዮ ኦልሬዲ አፕሎድ አድርጎ ስለጨረሰ ፐብሊክ እንዲታይ ለሌላ ሰው መታየት ይችላል ማለት ነው። ጊዜ የሚወስደው ነገር የለም ከዛ በኋላ። ሌላው ደግሞ ስኬጁል አለ። ለምሳሌ በራሱ መንገድ እናንተ መጀመሪያ ላይ ተቀጥሩታላችሁ። ልክ አላርም በሉት፣ ይሄኛውን እንደ አላርም ተቀጥሩታላችሁ። የምትፈልጉት ሰዓት ለምሳሌ ከፈለጋችሁ ለ2 ቀን ቪዲዮ ለ5 ቀን በየሰዓቱ ጠብቆ ራሱ ይለቅላችኋል ማለት ነው። ይሄኛውን በሌላም ጊዜ ያሳያችኋለሁ። ለዛሬ ከዚህ ላይ ይበቃናል። ላይክ እና ሰብስክራይብ አድርጉ። መልካም ጊዜ